ሰላም ተማሪዎች እንዴት ናችሁ? በዛሬ ቪዲዮ የምንመለከተው የ8ኛ ክላስ ICT ዩኒት 3 ሪቪው ኤክሰርሳይዝ ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም ቪዲዮ ላይክ በማድረግ ጀምሩት፣ ለብዙ ሰዎች እንዲደርስልኝ ስለሚያግዘኝ ማለት ነው። በዚህ ላይ የምንመለከተው 3 ፓርቶች አሉ። መጀመሪያው ፓርት ላይ ትሩ ፎልስ ነው። ፓርቱ ላይ ምርጫ አለ። በመጨረሻው ደግሞ ወርክአውት አለ እንሰራለን ማለት ነው። ፓርቱ ላይ ስንመጣ ትሩ ፎልስ ነው። ኩዌስችን ነምበር 1 ላይ ስንመጣ ምን ይላል ጥያቄው? እንደምትመለከቱት አፕሊኬሽን ሶፍትዌር ዩዝድ ቱ ፐርፎርም ካልኩሌሽን ኢዝ ኮልድ ፓወርፖይንት ይለናል ማለት ነው። መልሳችን ፎልስ ነው የሚሆነው። ምክንያቱ ደግሞ አፕሊኬሽን ሶፍትዌር በሱ ስር የሚካተት ወይም የአፕሊኬሽን ሶፍትዌር ኤግዛምፕል የሆነ ለካልኩሌሽን ወይም ቁጥሮችን ለመደመር ለመቀነስ ብቻ የተለያዩ ስራዎችን ለመስራት ከቁጥር ጋር የተያዙ ስራዎችን ለመስራት የሚያገለግለን ኤክሴል ወይም ስፕሬድሺት እንጂ ፓወርፖይንት አይደለም። ፓወርፖይንት የሚያገለግለን ለምንድን ነው? ለፕሬዘንቴሽን ለማዘጋጃ ነው ማለት ነው። ኩዌስችን ነምበር 2 ላይ ስንመጣ ደግሞ ዩቲሊቲ ሶፍትዌር አሎስ ዘ ፔሪፌራል ዲቫይስ ቱ ኮሚኒኬት ዊዝ ዘ ኦፕሬቲንግ ሲስተም ይለናል። የዚህኛው መልሳችን ፎልስ ነው። ምክንያቱ ደግሞ ምን መሰላችሁ? ዩቲሊቲ ሶፍትዌር ብለን የምንጠራው ማለት ነው አን ኤግዛምፕል ኦፍ ሲስተም ሶፍትዌር ውስጥ የሚካተት ነው። ጀስት እንደ ኦፕሬቲንግ ሲስተም ኦፕሬቲንግ ሲስተም ራሱ አን ኤግዛምፕል ሲስተም ሶፍትዌር ስለሆነ ማለት ነው። እዚህ ጋር ጥያቄው ምንድነው የሚለን? ፔሪፌራል ዲቫይሶችን ከኦፕሬቲንግ ሲስተማችን ጋር ሁለቱ ኮሚኒኬት እንዲያደርጉ የሚያስችለን ምን አይነት ሶፍትዌር ነው? ድራይቨር ሶፍትዌር ተብሎ ይጠራል ማለት ነው። ፔሪፌራል ዲቫይስ ብለን የምንጠራቸው ምን መሰላችሁ? ማውዝ፣ ኪቦርዳቸው አለ። ጀስት እነሱ ከኦፕሬቲንግ ሲስተማችን ጋር በስነስርዓቱ ኮሚኒኬት እንዲያደርጉ የሚያስችላቸው ሶፍትዌር ድራይቨር ሶፍትዌር ተብለው ይጠራሉ ማለት ነው። ዩቲሊቲ ሶፍትዌር ለምንድን ነው የሚያገለግለን የምትሉኝ ከሆነ በኮምፒውተራችን ላይ የሚያጋጥመንን ማንኛውንም ፕሮብሌም ሶልቭ ለማድረግ የሚያገለግሉን ወይም የሚያግዙን ሶፍትዌሮች ናቸው ማለት ነው። ዩቲሊቲ ሶፍትዌር በስሩ የተለያየ ይከፋፈላሉ። ለምሳሌ ሲስተም ዩቲሊቲ የሚባል ሶፍትዌር አለ። ለፋይል ማኔጅመንት የሚያገለግለን የዩቲሊቲ ሶፍትዌር ኤግዛምፕል አለ። እዚህ ጋር መመልከት ትችላላችሁ እዛው መጽሐፋችሁ ላይ ማለት ነው። እዚህ ጋር እንደምትመለከቱ ነው ስቶሬጅ ዲቫይስ ማኔጅመንት ዩቲሊቲ፣ ፋይል ማኔጅመንት ዩቲሊቲ ኤንድ ሚስሌስ ዩቲሊቲ። እነዚህ በአጠቃላይ አን ኤግዛምፕል ኦፍ ዩቲሊቲ ሶፍትዌሮች ናቸው ማለት ነው። በብዛት የሚያገለግሉ ዩቲሊቲ ሶፍትዌር የምንጠራቸው ኮምፒውተራችን ላይ አናላይዝ ለማድረግ ኮንፊገር ለማድረግ ፔርፎርም ለማድረግ እነዚህም ደግሞ የኮምፒውተራችን የሚያጋጥመን ሃርድዌርና ሶፍትዌር ፌሌሪቲን ሜንቴን ለማድረግ ይጠቅሙናል ማለት ነው። እዚህ ጋር እንደነገርኳቸው ዩቲሊቲ ሶፍትዌርን ራሱ ደግሞ ከፋፍለነዋል አይደለም። ስለዚህ እያንዳንዱ ሁሉም የራሱ የሆነ የሚሰራበት ወይም የምንጠቀምበት አለ ማለት ነው። መጽሐፋችሁ ላይ ቼክ ማድረግ ትችላላችሁ ማለት ነው። ኩዌስችን ነምበር 3 ላይ ስንመጣ አንቲቫይረስ ኢዝ ኤ ሶፍትዌር ነው ይለናል። ዩዝድ ቱ ስቶር ኤንድ ኮንፊገር ዳታ ኦን ዘ ኮምፒውተር ይለናል። መልሳችን ይሄኛውም ፎልስ ነው። ምክንያቱ ደግሞ ምን መሰላችሁ? አንቲቫይረስ ብለን የምንጠራቸው አን ኤግዛምፕል ኦፍ ዩቲሊቲ ሶፍትዌሮች ወይም ሲስተም ዩቲሊቲ ሶፍትዌርስ ውስጥ የሚካተት ነው። የሚያገለግለን ለምንድን ነው? ኮምፒውተራችን ላይ የሚመጡ የተለያዩ ማልዌር ሶፍትዌሮች እንደዚሁም ደግሞ የተለያዩ ሃከሮች ኮምፒውተራችን ውስጥ ያሉትን መረጃዎቻችንን ሃክ እንዳያደርጉብን የምንቆጣጠርበት ወይም ሴኪሪቲ ጋርድ ብለን የምንጠራው አን ኤግዛምፕል ኦፍ የዩቲሊቲ ሶፍትዌር ነው ማለት ነው እንጂ ጀስት ኮምፒውተራችን ላይ ዳታዎችን ስቶር ኮንፊገር ለማድረግ አይደለም። ይሄ ጀስት ስቶሬጅ ማኔጅመንት እና ፋይል ማኔጅመንት ብለን የምንጠራቸው ናቸው እዚህ ላይ የሚያገለግሉን ማለት ነው። ኩዌስችን ነምበር 4 ላይ ስንመጣ ሶፍትዌር ዛት ሄልፕ ቱ ክሬት ፕሬዘንቴሽን ኦን ቶፒክ ኢዝ ስፕሬድሺት ይለናል። ጀስት ኮምፒውተራችን ላይ ለምሳሌ እናንተ የተለያየ በሆነ ቶፒክ ላይ ወይም በሆነ ርዕስ ላይ የሆነ ሶፍትዌር በመጠቀም ማለት ነው ስለዛ ነገር ፕሬዘንቴሽን የምታዘጋጁበት ሶፍትዌር ስፕሬድሺት ነው ይለናል። መልሳችን ፎልስ ነው። ምክንያቱም ፓወርፖይንት ወይም ፕሬዘንቴሽን ለማዘጋጀት የምንጠቀምበት ሶፍትዌር ፓወርፖይንት ስለሆነ ማለት ነው። ኩዌስችን ነምበር 5 ላይ ስንመጣ ደግሞ ኦፕሬቲንግ ሲስተም ኢዝ ኤ ሲስተም ሶፍትዌር ይለናል ዛት ማኔጅ ቦዝ ሃርድዌር ኤንድ ሶፍትዌር። የዚህኛው መልሳችን ትሩ ነው። ኦፕሬቲንግ ሲስተም ብለን የምንጠራው ኮምፒውተራችን ላይ ያለውን ሃርድዌርንም ሶፍትዌሩንም ማኔጅ የሚያደርግልን ኮምፒውተራችን ከመክፈት እስከ መዝጋት ድረስ እያንዳንዱ ስራውን በአጠቃላይ ኮምፒውተራችን ውስጥ ያለውን ሪሶርሱን ማኔጅ የሚያደርግልን አን ኤግዛምፕል ኦፍ ሲስተም ሶፍትዌር የሆነ ኦፕሬቲንግ ሲስተም ነው ማለት ነው። የተለያዩ ታይፕስ ኦፍ ኦፕሬቲንግ ሲስተሞች አሉ። ለምሳሌ ዊንዶ ኦፕሬቲንግ ሲስተም አለ። ዊንዶ 8 ደግሞ የተለያዩ ቨርዥኖች አሉ። ዊንዶ 7፣ ዊንዶ 8፣ ዊንዶ 10 አሁን ደግሞ ዊንዶ 11 የመጣው አለ ማለት ነው። እንደዚሁም ደግሞ ሊኒክስ፣ ዩኒክስ እና የተለያዩ የሚባሉ ኦፕሬቲንግ ሲስተሞችም አሉ ማለት ነው። ፓርቱ ላይ ደግሞ ስንመጣ ምርጫ ነው። ስለዚህ ትክክል የሆነውን እንመርጣለን ማለት ነው። ኩዌስችን ነምበር 1 ላይ what would be the correct formula for sum in ስፕሬድሺት ይለናል። ስፕሬድሺት ማለት ኤክሴል ላይ ሰምን ለመስራት የምትጠቀሙበት የትኛው ፎርሙላ ነው የሚለን በጣም ቀላል ነው። ጀስት እኩል የሆነውን መጀመሪያ ታደርጋላችሁ። ከዛን ሰም ብላችሁ ጽፉና ኦፕን ብራኬት ከፍታላችሁ። እቺ ማለት
ይችኛው የመጀመሪያዋ ወይንም ምርጫ ኤ ትክክል ናት። እኩል ይሆናል ሰም ብራኬት እንከፍታለን። ከዛም በኋላ ቢ3 አፕቱ ቢ9 ወይንም ሰሌክት የምናደርግበት ማለት ነው። በጣም ቀላል ነው። ለምሳሌ እዚህ ጋር ላሳያችሁ። ኤክሴል ልክፈትና ማለት ነው ብላንክ ዶክመንት የምትለውን እጫናለሁኝ። ለምሳሌ እዚህ ጋር ቁጥር ቢኖረን 10 20 50 40 ብዬ በጽፍ እዚህ ጋር እንደምትመለከቱት የዚህን ቶታሉ ለመደመር ብፈልግ ምን እንደማደርገው ከዚህ በኤፍ አቅጣጫ ነው ያሉት አይደለም። እዚህ ጋር መጣና ታች በኩል እኩል ይሆን ብላችሁ ጽፋላችሁ። ከዛ ሰም ብላችሁ ጽፉ። ሰም የሚል ፈንክሽን ከታይ ይመጣላችኋል። እሱን ሁለት የሌፍት ክሊክ መጫን፣ አለበለዚያም ሽፍት ተጭናችሁ ኮምፒውተር ኪቦርዳችሁ ላይ ኦፕን ብራኬትን ስትጫኑት ወይም 9 ቁጥር ላይ ያለችውን ከሷ በላይ ያለችውን ጽፍላችሁ ማለት ነው ስትጫኑት እንደዚህ ያመጣላችኋል። ከዛ ከላይ እያደምራችሁ ከዚህ ሰሌክት ማድረግ ነው። ሌፍት ክሊክ ጫን ብላችሁ ስትጎቱት ድራግ ስታደርጉት ከ10 ጀምረን ከዚህ ሌፍት ክሊክ ጫን ብላችሁ መጎተት ነው። ሁሉም ሰሌክት ያደርግላችኋል። ይኸው ከኤፍ2 እስከ ኤፍ6 ድረስ ሰሌክት አድርጎልኛል። ሁሉም ሰሌክት ያደርግላችሁ በኋላ የከፈታችሁን ኦፕን ብራኬት ትዘጉታላችሁ። ሺፍት ተጭናችሁ 0 ላይ ያለችዋን ስትጫኗት ከዛ ይዘጋላችኋል። ከዛ ከጨረሳችሁ በኋላ ኮምፒውተር ኪቦርዳችሁ ኢንተር ኪን ስትጫኑት እንደምትመለከቱ የዚህን ደምሮ በአጠቃላይ ያስቀምጥላችኋል ማለት ነው። ስለዚህ በዚህ መሰረት ነው የምንሰራው ወይንም መልሳችን ኤ ይሆናል ማለት ነው። ኩዌሽን ነምበር 2 ላይ ስንመጣ ደግሞ ፒች ኤሪያ ኦን ዘ ፋይል ታብ ሃዝ ዘ ኮማንድ አሎንግ ወርድ ዶክመንት ቱ ፕሪዘርቭ ኤ ፋይል ይለናል። ጀስት ማይክሮሶፍት ወርድ ፋይል ላይ የሆነ የተጻፋችሁትን ፋይል ነገር ሴቭ ለማድረግ ወይም ለመያዝ ስትፈልጉ ያንን መረጃውን ዶክመንቱን ፋይል ታብ ላይ የትኛውን ነው የምትጫኑት ነው የሚለን። ኢንፎ ሼር ሴቫስ ወይስ ኦፕሽን ነው የሚለን። መልሳችን ሲ ነው። ሴቫስ ላሳያችሁ። ማይክሮሶፍት ወርድ ፋይላችን ይሆንና እንደምትመለከቱት ከዛን ፋይል ታብ ላይ የምትመለከቷት ትጫናላችሁ። ከዚህ ውስጥ ነው መረጃ ተባላችሁ። ስለዚህ ሴቫስ የምትለዋን የምንጫነው ማለት ነው። ፕሪዘርቭ ለማድረግ ወይም ፋይላችን ለመያዝ ሴቫስ የምትለዋን እንጫንና ከዛ የፈለጋችሁበት ሎኬሽን ላይ መርጣችሁ ስሙን ትጽፉና ሴቭ የምትለዋን መጨረሻ ላይ ትጫናላችሁ። በዚህ መንገድ ነው ሴቭ የምታደርጉት ፋይላችሁን ማለት ነው። ሌላኛው ጥያቄ ደግሞ ኩዌሽን ነምበር 3 ላይ ስንመጣ ዘ አፕሊኬሽን ሶፍትዌር ዛት ኢዝ ዩዝድ ቱ ፕሪፔር ፕሬዘንቴሽን ይለናል። አፕሊኬሽን ሶፍትዌር የሆነ ፕሬዘንቴሽን ለማዘጋጀት የምንጠቀምበት ሶፍትዌር ማን ነው? ፓወርፖይንት ነው። መልሳችን ቢ ነው የሚሆነው። ኩዌሽን ነምበር 4 ላይ ስንመጣ which one is not utility software ዩቲሊቲ ሶፍትዌር ያልሆነው የትኛው ነው የሚለን። ዩቲሊቲ ሶፍትዌር ነግሬያቸዋለሁ ቱል ፎርስ ላይ ስንሰራ ማለት ነው። ኤ ሲስተም ዩቲሊቲ ነው፣ ቢ ማኔጅመንት ዩቲሊቲ ነው፣ ሲ ማይሰልነስ ዩቲሊቲ ነው፣ ዲ ነን ይለናል። ስለዚህ ሁሉም ምንድናቸው? ዩቲሊቲ ሶፍትዌር ስለሆኑ ነን ነው መልሳችን የሚሆነው ማለት ነው። ኩዌሽን ነምበር 5 ላይ ስንመጣ ደግሞ ብላንክ ኢዝ ሲስተም ሶፍትዌር ይለናል። ዛት ማኔጅ ኮምፒውተር ሃርድዌር ኤንድ ሶፍትዌር ቱል ፎርስ ላይ መልሰነዋል። መልሳችን ኦፕሬቲንግ ሲስተም ነው የሚሆነው። ኮምፒውተራችን ላይ ያለውን ሶፍትዌር እና ሃርድዌር ሁለቱን ማኔጅ የሚያደርግልን ታይፕ ሲስተም ሶፍትዌር ከተባለን ኦፕሬቲንግ ሲስተም ነው ማለት ነው። ሌላኛው ደግሞ ፓርት 3 ላይ ስንመጣ ጀስት ወርክአውት ናት። እቺን እዚህ ጋር እንደምትመለከቷት አለች። ፍሮም ዘ ፎሎዊንግ ቴብል ዴሞንስትሬት ዘ ሰም ኤንድ አቨሬጅ ኦፍ ዘ ስቱደንት ዛት ዩዚንግ ስፕሬድሺት ይለናል። ስለዚህ በኤክሴል ወይም በስፕሬድሺት አማካኝነት እንታደርጋላችሁ። ይህን ዳታ ትጽፋላችሁ። ከዛም በኋላ ሰምና ቬሪጁን ካልኩሌት አድርጋችሁ ታስቀምጣላችሁ ማለት ነው። እንዴት አድርጋችሁ ዳታውን ራሱ እንደምትጽፉ እንዴት አድርጋችሁ ኤክሴል ዳታ ራሱ ኤክሴል ፋይል ራሱ ይሄን እንደምታደርጉ የማሳያችሁ ይሆናል አንድ ባንድ ማለት ነው። ከእናንተ የሚጠበቀው ቪዲዮን እስከ መጨረሻው ድረስ መከተል ነው። መጀመሪያ ምን ማድረግ አለብን ማለት ነው? የኤክሴል ፋይል ክሬት ማድረግ ይኖርብናል። ክሬት ለማድረግ ጀስት ሰርች ማድረግ ወደ ገብታችሁ ምን ብላችሁ መጻፍ ነው? ኤክሴል ብላችሁ ጽፉ፣ ያመጣላችኋል። እኔ ጋር 2016 ጫንኩ ነው። እናንተ ጋር ምናልባት 2013፣ 2010፣ 2021 ሊሆን ይችላል። እሱን ተጫኑት። እናንተ ላይ ያለውን ሌፍት ክሊክ ጫነዋል። ይሄን ከዛን በኋላ ብላንክ ወርክ ቡክ የምትለውን እጫናታለሁ ማለት ነው ተማሪዎች። ከዛ ምንድነው የምናደርገው ቤተሰብ እዚህ ላይ ያለውን ዳታ በአጠቃላይ እንጽፋለን ወይም ወደዚህ እንገለብጣለን ማለት ነው። እንዲመቸኝ ይህ ሁለቱንም ለመጻፍ እናደርጋለሁ ማለት ነው። ስክሪን ወደ ሁለት ልክፈለው። የምናደርጋለሁ ሌፍት ክሊክ ጫንና ዊንዶ ኬተችኔ ከዛን ራይት አርዋን ጫናታለሁ ወይም ከቀኝ በኩል ያለችውን አርዋን ጫናታለሁኝ። ከዛን ይሄኛው ሌፍት ድጋሚ ስጫኑ እንደምትመለከቱት ስክሪን ወደ ሁለት ከፍሎልኛል ማለት ነው። ምን አደርጋለሁ መጀመሪያ ከላይ የምጽፈው ምንድን ነው? ይሄኛውን የምትመለከቱት ስቱደንት ኔም አለ፣ ማቴማቲክስ፣ ኬሚስትሪ እያለን ከላይ በኩል እንጽፋለን። እዚህ ጋር ከላይ ልንጣና ችግር የለውም። ይሄኛው ሴል ስለሆነ ማለት ነው። እዚህ ጋር መጣና ስቱደንት ኔም ካፒታል መጀመሪያ ማድረግ አለብኝ። ስቱደንት ኔም ዝም ብላቸው ነው ጽፎ ችግር የለውም። ከዛን ጀስት ቀጣይ ታብ ለመሄድ ማን ውስጥ የምጽፈው ይችኛዋ ቢ ላይ አይደለ? ቢ ላይ ለማድረግ እዚችኛዋ ሌፍት ክሊክ መጫን ነው። ምናልባት እዚህ ጋር እንደምትመለከቱ ወደዚህ ልትገባባቸው እንደበቅ ልትልባችሁ ይችላለች። ችግር የለውም። ጀስት ወደዚህ መሻገር ነው። ወይም ከኮምፒውተር ኪቦርዳችሁ ታፒን ስትጫኑት ወደ ቀጣዩ ሴል ይወስዳችኋል ማለት ነው። ከዛን ማቴማቲክስ የምትለውን እንጽፋለን።
አቬሬጅ ብለን ነው የምንጽፈው ማለት ነው። ኤች እንትን ላይ አቬሬጅ ካፒታል አድርጋት አቬሬጅ እንዲጽፋላችሁ ማለት ነው። መጀመሪያ ግን ይህን ጀስት ማስተካከል ይኖርባቸዋል። ከሌሎች ጫንና እንደምትመለከቱት አንዳንዱ ጽሁፉን እዚህ ጋር እንትን ስላደረገብኝ ስለደበቀብኝ ማለት ነው። ይህም ሁሉም ሰሌክት አደርገዋለሁ መጀመሪያ። ከዛም በኋላ ጀስት አንደኛው ላይ ተወስዱትና መካከል ላይ ያለችው ሁለት ኤሊፕሶች ጫኗት። ሁሉንም ያሳክልላችኋል። ካላሳክላችሁም ችግር የለውም። እያንዳንዱ ላይ እየሄዳችሁ ሁለት ኤሊፕስ ክሊክ መጫን ይጠበቅባቸዋል። የተደበቀው እንዲወጣላችሁ ማለት ነው። ጀስት እንደዛ አደርጋላችሁ። እያንዳንዱ እንዴት እንደምታሳምሩ ምናምን መጨረሻ ላይ ፎርማት እናደርጋለን። ችግር የለውም። በስቱደንት ኔም ወይም በስማቸው ስር ይሄን ወደኋላ መልሰውና ወይም እናንተ ኮምፒውተር ጀስት እንትናችሁ ላይ ያለው መገልበጥ ነው በኮምፒውተራችሁ። የመጀመሪያዋ ስም ላቱ ይላል። ላቱ የመጀመሪያ የሚደር ስማችሁን ጻፉት፣ ችግር የለውም። ላቱ ከዛን ከበደ አለ፣ ከበደ ወልደማርያም ማለት ነው። ከዛን ተማሪዎች እንደምትመለከቱ እዚህ መጽሐፋችሁ ላይ ያለውን ዳታ የምንሰራው ማለት ነው ወደ ኮምፒውተር አስገብቼዋለሁ። ሰው ምን ማድረግ አለብኝ? አሁን ፎርማት ላድርገው፣ ጀስት ቦርደር ላብጅለት ወይም ቴብሉ ማለት ነው። እዚህ ጋር መጀመሪያ ላይ ስቱደንት የምትለው ላይ አንድ ኤሌክትሪክ ጫንና ጀስት እንደዚህ ሳይሆን ከርሶራ እንደዚህ መግባት የለባትም። አንድ ብጭንታ ጀስት እንደዚህ ነው ማድረግ ያለባችሁ። አይም ሶሪ ጀስት እንደዚህ ነው ማድረግ ያለባችሁ። መስቀል ምልክት ስትመጣላችሁ ነው ሰሌክት ላድርግ የሚያደርግላችሁ። ኤሌክትሪክ ጫን ትሉና ከዛ እንደዚህ ከሆነ በኋላ ሁሉም ሰሌክት ማድረግ አለባችሁ። እዚህ ድረስ ሰሌክት አደረኩት። ከዛ እቺን ድሮፕ ክሊክ አድርጌ ኦል ቦርደር የምትለዋን እጫናታል። እንደምትመለከቱት ቦርደር አበጀልኝ። ትንሽ ደግሞ ቴክስቱ በዛ ቢል አሪፍ ነው። ችኛውን ፎንት ስታይላችንን ቀይራት። ታይምስ ኒው ሮማንስ ከሌለችም እንጻፍና ያመጣልና ቲአይ ብለን ስንጽፍ ታይምስ ኒው ሮማንስ የምትለው ትመጣለች። እሷን እንጫናታለን። ከዛን እዚጋ ሳይዝ ገስ ትንሽ አደግ ይበል 14 እናድርገው። ግን እዚጋ እንደምትመለከቱ አንዳንድ ጽሁፍ ተደብቆብናል። ጀስት እናሳክለዋለን፣ ችግር የለውም። የላይኛውን ግን ጀስት እንትን አይደለ ይሄኛው እንደ ታይትል አይደለ የምንጠቀምበት። እሱን ሁሉም ሰሌክት አደረገውና የምትመለከቱ ከላይ ያለው ማለት ነው ሶሪ ከላይ ያለውን ጀስት እንደት የተላለ የምንጠቀምበት ወይም ሄደራችን ስለሆነ ኤሌክትሪክ ቻናልና ይሄ ከላይ ያለውን ሰሌክት አደረግና ቦልድ አድርገው ፎርማት እንዲያደርግልኝ ማለት ነው። ከዛን ሳይዙንም አንድ 16 ላድርገው፣ በቃ አሪፍ ነው። ነገር ግን እዚጋ እንደምትመለከቱ እያንዳንዱ ሃይድ ሆኖብናል። ስቱደንት ነኝ ምናምን ትለዋ ይሄን ሁለት ኤሌክትሪክ መጫን እችላለሁ። እያንዳንዱን መጫን ነው ከላይ በኩል ያለው ማለት ነው። እንደዚህ ካስተካከልም በኋላ እዚጋ እንደምትመለከቱ ቁጥሮቹ ግን በስተቀኝ በኩል ነው የሆኑት። ሴንተር ላይ ቢሆን ግን በጣም ያምራል። ጀስት ፎርማት ለማድረግ ያክል ስለሆነ ማለት ነው። ከርሰሬን ከዚህ ጋር ላምጠውና ሁሉም ሰሌክት ላድርገው። መጀመሪያ ቁጥሩ ያለበትን ብቻ ማለት ነው። ድረስ እንዳለ ሰሌክት ያደርጋለሁ። ይህም ሰም አቬሬጅ የሚለውም ራሱ ቁጥር ስለምናስገባ ይህን ሰሌክት ካደረኩ በኋላ እዚጋ የምትመለከቱ አላይመንት አለ አይደል? ይችኛዋ ሴንተር የምታደርግልን መሀል ላይ ነው። ሷን ጫናት አለኝ። በተመሳሳይ ይሄኛው ሴንተር ይሆንልኛል ማለት ነው። ከሁለቱ ፊት ነው ይሄኛው ጀስት ከላይ እንደምትመለከቱት ከርሰሩን ሚድን አላይን ወይም መሀል ለመሀል የሆኑ ሴንተር እንዲያደርግልን ነው። እችኛዋ ደግሞ ሆሪዞንታሊ ሴንተር ላይ እንዲሆንን የምንጠቀምበት ነው። ስለዚህ ሁለቱም ሴንተር ላይ ማድረግ እንዳትረሱ ማለት ነው። ይህ አሁን ትንሽ ከቅድሙ ሞር የተሻለ ያምራል ማለት ነው። በጣም ግልጽ ነው። አሁን እንደምናደርገው ሰም አቬሬጅ እንዴት እንደምንፈልግ አሳያቸዋለሁ። በጣም ቀላል ነው። ለምሳሌ ሰም የምንፈልግ ከሆነ እንዴት ነው የምናደርገው? ከኮምፒውተር ኪቦርዳቸው ከርሰራችሁ መጀመሪያ ታስገቧትና እኩል ይሆናል ብላችሁ ጽፋላችሁ። ከዛን ሰም ኤስዩኤም ብላችሁ ጽፋላችሁ። ከዛን ከኮምፒውተር ኪቦርዳችሁ ላይ ኦፕን ብራኬት ማስገባት፣ አለበለዚያም ይሄን ሰም የምትለውን ፈንክሽኗ ሁለት የመጫን ይጠበቅባችኋል። ሽፍት ልጫንና ከ9 ቁጥር በላይ ያለችው ስጫናት ወይም ኦፕን ብራኬት ያስገባልኛል። ከዛም በኋላ ምናደርጋለሁ? ከዚህ ጀምሬ እዚህ ድረስ ሁሉንም ሰሌክት ማድረግ ይጠበቅብኛል ማለት ነው። ምክንያቱም ዳታው መግባት ስላለበት ሰም እንዲጀምርልኝ እዚህ ጋር ሊስት ክሊክ ጫንልና እንደምትመለከቱ ሁሉንም ሰሌክት አደርጋለሁ። ሰሌክት ካረኩ በኋላ ከቢቱ እስከ ኤፍቱ ነው ሆሪዞንታሊ ነው ሰሌክት ያደረገልኝ። ከዛ እንዲህ ካረኩ በኋላ የከፈትኩትን ኦፕን ብራኬት እዘጋዋለሁ። ሊስት ክሊክ ሽፍትን ጫንና ዜሮ ስትጫኑት ወይም ዜሮ ላይ ክሎዝ ብራኬት ስላለች ማለት ነው ስትጫኑ እንደምትመልኩ እንደዚህ ያመጣልኛል። ከዛም በኋላ ኮምፒውተር ኪቦርዳችሁ ኢንተርኬስ ስትጫኑት የዚህን ድምር ያመጣላችኋል። እንደምትመለከቱ 424 ነው ማለት ነው። የቀሩትንም እንደዚህ ያደረጋችሁ መፈለግ ይችላላችሁ። ነገር ግን በቀላሉ የሁሉም ካልኩሌት ማድረግ እንችላለን። እንደምናደርገው ከርሰራችን ወደዚህኛው ከላይኛው አሁን የፈለግንበት ላይ በስተቀኝ ግርጌዋ በኩል እንዲታስቀምጧት ጠቆር ብላ የመደመር ምልክት ወይም የመስቀል ምልክት ስትመጣላችሁ ሌፍት ክሊክ ጫን ብላችሁ ምንድነው ወደ ታይ መጎተት ነው የሚጠበቅባችሁ ማለት ነው። ሁሉም ጋር ከደርሳችሁ በኋላ ስትለቁት እንዳለ ደምሮ ሁሉንም ያስቀምጥልናል። እያንዳንዱ ተማሪ ቶታል ምን ያህል እንዳመጣ ያመጣልናል ማለት ነው እንደምትመለከቱት። ሌላኛው ደግሞ አቬሬጅ ነው። አቬሬጅ ምንድነው? ቶታሉ
ሲካፈል ለብዛቱ ነው አይደለ? በጣም ቀላል ነው። ምንድነው የምታደርጉት ተማሪዎች? እዚህ ጋር ምን ታደርጋላችሁ? አቬሬጅ የምትለው ጋር ትገቡና እኩል ይሆናል ብላችሁ ትጽፋላችሁ። ከዛም በኋላ AVER ወይም አቬሬጅ ብላችሁ ጽፉ። እዚህ ጋር እንደምትመለከቱ ይመጣላችኋል። አቬሬጅ ይሄው አቬሬጅ የምትለው ማለት ነው። ይሄን ሁለት ኤሌክትሪክ ብቻኑት ጀስት እንደዚህ ያመጣላችኋል። ኦፕን ብራኬቱን አብሮ ይጽፍላችኋል ማለት ነው። ከዛን እንደምታደርጉት ከማትስ እስከ እንግሊዝ ድረስ ሁሉንም ሰሌክት ያደርጋሉ የዚህን ልጅ ማለት ነው። ይሄን ከዚህ ጀምራል ከማትስ እስከ ሶሊሲል ቻንዝልና ጎተዋል። ይሄን ሁሉም ሰሌክት ያደርግልኛል እስከ እንግሊዝ ድረስ። ሰምን የምትለውን ማካት የለባችሁም ወይንም ከቢቱ እስከ ኤፍቱ ድረስ ነው መጻፍ ያለባችሁ ወይንም እንደምትመለከቱ በዚህ መንገድ ማለት ነው። ከዛን የከፈታችሁን ኦፕን ብራኬት መዝጋት አለባችሁ። ሽፍት ልጫንና ዜሮ ስጫናት ኦፕን የነበረችውን ይዘጋልኛል። ይኸው ከዚህ ኮምፒውተር ኪቦርዳችሁ ኢንተርፌስ ጫኑት። እንደምትመለከቱት ላቱ የሚባለው ሰውዬ ያመጣው አቬሬጅ 84.8 ነው። የቀሩትን ለመፈለግ ምንድነው የምናደርገው? ጀሳምም እንደፈለግ ነው መጽሐፉን የሁሉም ካልኩሌት ማድረግ የጠበቅብንም። ከርሰራቸውን እዚጋ ተጠጓትና መደመር ምልክት ስመጣ ወይም በስተቀኝ በኩል ሌፍት ዲርሻን ብላችሁ ወደ ተመጎተት ነው። ከዛን ሁሉ መጨረሻው ስደርሱ ትለቁታላችሁ። ያ የሁሉን በዚህ መንገድ ካልኩሌት ያደርግልናል ማለት ነው ተማሪዎች። ስለዚህ እዚህ ጋር መጽሐፋችሁ ላይ ያለውን ፈልጉ ያለን የሰምና አቬሬጅ መልሳችን ይህን ይመስላል ማለት ነው። ስጨርሱ ምንድነው የምታደርጉት? ሴቭ ነው። ሴቭ ደግሞ ለማድረግ ፋይል ታብ ላይ ትገባላችሁ። ከዛ ሴቭ አስ የምትለውን ትጫናላችሁ። ከዛ ሎኬሽን ትመርጣላችሁ በኮምፒውተር ኪቦርዳችሁ ማለት ነው ተማሪዎች። ለምሳሌ እኔ ዴስክቶፕ የምትለውን ልጫናት ዴስክቶፕ ላይ ስላስቀምጥ ስለፈለኩ ማለት ነው። ምን ላደርገው? እዚህ ጋር ወርክ ሽት ልበለው። ወርክ ሽት ወይም ደስ ያላችሁን ስም መጻፍ ትችላላችሁ ማለት ነው። ለምሳሌ ግሬድ 8 ዩኒት 3 ሪቪው ኤክሰርሳይዝ ማለት እንችላለን። ከዛም በኋላ ሴቭ የምትለውንችን ሌፍት ክሊክ እጫናለሁ ማለት ነው። አሁን ሴቭ አድርጎልኛል። ይህን ክሎዝ ማድረግ ትችላለኝ። እቹት ኤክሴል ፋይላችን አሁን የሰራናት ዳታችን ማለት ነው። እንደምትመለከቱት ይህን ይመስላል ተማሪዎች። ሌላኛው ደግሞ እዚጋ እንደምትመለከቱ ይለናል ፕሪፔር ሾርት ፓወርፖይንት ፕሬዘንቴሽን አባውት ባዮግራፊ። ስለራሳችሁ አጠር ያለች ፓወርፖይንት አዘጋጁ ነው የሚለን። ስለዚህ እሱን እንዴት አድርጋችሁ እንደምታዘጋጁ አሳያችኋለሁ ማለት ነው። የምታዘጋጁት በዚህ መሰረት ነው። ጀስት እዚጋ የምትመለከቱ ያዘጋጅኋት አለች። ስለዚህ በዚህ መሰረት እናንተም ታዘጋጃላችሁ ማለት ነው። መጀመሪያ ፓወርፖይንት እንከፍታለን። ለመክፈት እዚጋ መጻፍ ትችላላችሁ። አለበለዚያም ደግሞ እዚሁ ፊት ለፊት ዴስክቶፕ ላይ የሚፈልጋችሁበት ሎኬሽን ላይ ትሄዱና ራይት ክሊክ ትጫናላችሁ። ከዛም በኋላ ኒው ላይ ትሄዱና በሱ አቅጣጫ ማይክሮሶፍት ፓወርፖይንት የምትለዋን ትጫኗታላችሁ ማለት ነው። ስም ይሰጠናል። ኒው ማይክሮሶፍት ፓወርፖይንት ነው የሚላለ ሰው እዚህ ጋር ደስ ያላችሁ እናንተ መጻፍ ትችላላችሁ ስሙን ከፈልጋችሁ ማለት ነው። አቦት ባዮግራፊ ልበለው ባዮግራፊ እንደዛው ነው መሰለኝ። ከዛን ይሄን ሁለት የሎ ሪሌሽን ጫኑት ይከፍትላችኋል ማለት ነው። ሶስት ጋር እንደምትመለከቱት ክሊክ ቱ ኤንድ ፈርስት ላይ የሚለው ሁለት ሪሌሽን ጫኑት ይከፍትላችኋል ማለት ነው። ጀስት የማይክሮሶፍት ፓወርፖይንት ይሄን ይመስላል ማለት ነው። ምን ማድረግ ይጠበቅብናል? መጀመሪያ ማለት ነው እዚህ ጋር ባዘጋጀሁላችሁ ቴምፕሌት መሰረት መጽሐፍ ነው። የመጀመሪያው ስላይድ እንደ መግቢያ የምንጠቀምባት ማይን ታይትላችን ማነው የምንለው ማይ ባዮግራፊ ብለን እንጽፋለን ማለት ነው። ሜን እቺ የመጀመሪያዋን ክሊክ ቱ አድ ታይትል የምትለውን እዚህ ጋር ብዬ ጽፋለሁኝ። ማይ ባዮግራፊ ካፒታል አድርጋት ቢን ባዮግራፊ ብለን እንጽፋለን እንደምትመለከቱ ማለት ነው። ሜን ታይትላችን ይቺ ናት። ከዛም በኋላ ሰብታይትላችን ላይ ስንመጣ ደግሞ ፕሪፔርድ ባይ ስቱደንት ኔም እንጽፋለን እዚህ ጋር እንደምትመለከቱት። ስለ ራሳችን እዚህ ጋር አንዳንድ ነገሮች እንጽፋለን። እቺ ሰብታይትላችን ላይ ሰብታይትላችን ላይ የምንጽፈው ምንድነው? ፕሪፔርድ ባይ ሰብታይትላችን ላይ ማለት ነው ፕሪፔርድ ባይ ብለን ከዛን የተማሪውን ስም እንጽፋለን ማለት ነው። ችን ኮፒ ላድርጋት እኔ ከፈለኩ። እዚህ ፓወርፖይንት ላይ ትመጡና እዚህ ጋር ልምጣና ፕሪፔርድ ባይ ትላለች። ከዛን እናንተ የተማሪውን ስም ጽፋላችሁ። ለምሳሌ እኔ አበበ ልበለው። አበበ ከበደ ልበለው፣ ችግር የለው። አበበ ከበደ ነው የተዘጋጀው። ከዛም በኋላ ስኩል ስንተኛ ክላስ ነው? እዚህ ጋር ከወደ ኢንተር ኪቦርድ እንጫንና እዚሁ በፕሪፔር በምትለው አቅጣጫ ማለት ነው ችናውን ሰፋ ማድረግ እንችላለን። እንዲሁም አሪፍ ነው። ችናውን ጠብ እናርጋትና ወደ ላይ ትንሽ ከፍ እናርጋት። ከዛን እዚህ ጋር እንመጣና ይሄንን ሰፋ ማድረግ እንችላለን ማለት ነው። ሰብታይትላችን ፕሪፔርድ በምትለው አቅጣጫ እዚህ ጋር በፕሪፔርድ አቅጣጫ ማለት ነው። ከሷ በታይ ግሬድ አለ። ስንተኛ ክላስ እንደሆነ እንጽፋለን ማለት ነው።
ዶንት ሴቭ ልበላት ምንድነው ስለሚከፍተው ግሬድ ስንት ነው የልጁ? ግሬድ 8 ነው። ተማሪ ነው። 8ኛ ክላስ ተማሪ ስለሆነ ማለት ነው። ተማሪ ምን እንደሚማር ጻፍን። እንደዚህ ደግሞ ስኩል የትምህርት ቤት ስም ካፕቻል አድርጋት ወይም ጻፉ፣ ችግር የለው። ስኩል የሚማርበት ትምህርት ቤት ለምሳሌ ጂኤም ትምህርት ቤት ስም ጂኤም አካዳሚ እንበለውን መጻፍ እንችላለን። ታይም እቹትና ሰዎችኛዋን ሌፍት ክሊክ ትጫኗት አላችሁ። ዛሬ ቀን በፈረንጆቹ 3 ምናምን ነው። ሰዎችኛዋን ኪለበራት እንደምትመለከቱት የዛሬውን ቀን ጽፎልኛል ማለት ነው። እንደዚህ ማድረግ ትችላላችሁ። እቺ የመጀመሪያችን ስላይድ ናት። ነገር ግን ይሄኛው መጀመሪያ ጀስት አንዳንድ ፎርማት ማድረግ ያለብን ስላለ እንዳስተካክለው ማይ ባዮግራፊ የምትለው ምናምን ችግር የለውም። እንደዚህ ከሆነ ራሱ ዲዛይን ታብ የምትለው ትገቡና በዚህ ጋር ደስ ያላችሁን ትመርጣላችሁ። ለምሳሌ እችኛው ከተመቻችሁን ማለት ነው። ከፈለጋችሁን ብቻ ደስ ያላችሁን እናንተ መጻፍ ስለሽከ ወይንም እችኛው ዶግ ነው ክሊክ ታደርጓትና ከእናንተ ጋር የምትሄደውን ትጽፋላችሁ። ለምሳሌ እኔ ለጊዜ እችኛዋን ጻፋት። እችኛዋ ትመቸኛለች። ይሄኛውን ላድርገው። ሌፍት ክሊክ ልጫነው። እንደምትመለከቱት ይኸው ማይ ባዮግራፊ ይላል። ፕሪፔርድ ባይ በማን የተዘጋጀው ምናምን። እችኛዋ ዝቅ ላድርጋት መሰለኝ። ዝቅ ላድርጋት ትንሽ። በአበበ ከበደ ነው። 8ኛ ክፍል ነው። ትምህርት ቤቱ እንደዚህ ነው። ስኩኔም መልሳት እዚህ ጋር እያንዳንዱን አንድ ላይ ማድረግም ስለምንችል ማለት ነው። ፕሪፔርድ ባይ አበበ ከበደ ነው። 8ኛ ክፍል ነው ስኩሉ። ከዛ ቀኑ ደግሞ እዚህ ጋር አለ ማለት ነው። በዚህ መንገድ መጻፍ ትችላለች። የመጀመሪያው ማለት ነው። ቀጣይ ስላይድ ላይ ለመሄድ ደግሞ ምንድነው የምናደርገው? ወደኋላ መጣን። እችኛውን ስላይድ አንድ ኢንዱስትሪ ጫኑት እና ከኮምፒውተር ኪቦርዳችሁ ኢንተርኬስ ጫኑት። እንደዚህ ያመጣላችኋል ማለት ነው። ከላይ ታይተላችኋል። ከታይ ደግሞ የምታስገቡት መረጃዎች አሉ ማለት ነው። ስላይድ ላይ የምንጽፈው ምንድነው? ኤርሊ ላይፍ ባክግራውንድ ወይም የቤተሰብ ሁኔታና እድገታችን ምን እንደሚመስል እዚህ ጋር ነው። ሴሌክት ላድርገውና ይሄንን ኮፒ ላድርጋትና እናንተ መጻፍ ትችላላችሁ። የጊዜ ለመቆጠብ ያክል ኮፒ ስላድርገው ይሄው ኤርሊ ላይፍ ኤንድ ባዮግራፊ ምን እንደሚመስል ወይም አይምን ባክግራውንድ ምን እንደሚመስል ማለት ነው። እዚህ ጋር ለምሳሌ በርዝ ፕሌስ የተወለድኩበት ቦታ ምናምን ነው የሚላል። ይሄኛውንም ሰሌክት ላድርገው። በአጠቃላይ ጊዜ ለመቆጠብ ስል ሳዘጋጅ ስለቆየው እዚህ ጋር ትመጡና መጻፍ ትችላላችሁ። ከዛ ኮምፒውተር ኪቦርዳችሁ ኢንተርኬን መጫን የሚጠበቅባችሁ በርዝ ፕሌስ ናት ያለው የመጀመሪያ። ከዛን ፋሚሊ ወይም የቤተሰብ ሁኔታ ስለሆነ ኢንተርኬ ጫናለ ይሄንን። ከዛ ከፋሚሊ ቀጥሎ አርሊ ኤዱኬሽን ናት ዋናዋን ሀሳቧን እንጫናለን። ስለዚህ ይህን ከጻፋችሁ በኋላ ግን ምን ማድረግ ይጠበቅባቸው? ተጻፋችሁትን ቴክስቱን ፎርማት ማድረግ ይጠበቅባችኋል ማለት ነው። ለምሳሌ በርዝ ፕሌስ ምናምን የሚሉት ዋና ዋኖችን ቦልድ ማድረግ አለብን። መጀመሪያ ሁሉም ሰሌክት ላድርገውና ሆምታ ውስጥ እንገባለን። ከዛን ጀስት ማንጻፍ ፎንት ስታይላችን ታይምስ ኒው ሮማንስ ጻፋት መሰለኝ። ቲንክ እንደዛ ቢሆን አሪፍ ነው። ከዛን ትንሽ አደግ ቢል 24 ይሁን የሁሉም። ይሄኛው ደግሞ በርዝ ፕሌስ ምናምን የሚለው ቦልድ ይሁን። ሰሌክት ላድርገውና ቦልድ ላድርገው እያንዳንዱ ዋና ዋናው ማለት ነው። በርዝ ፕሌስ ፋሚሊ ምናምን የሚሉትን ኤርሊ ኤዱኬሽን ይሄኛውን ሰሌክት ላድርግና ቦልድ ላድርገው። ፈን ፋክት የምትለውም ሰሌክት ላድርጋት። እችኛውንም ቦልድ ላድርጋት። እንደምትመለከቷት ቡሌቲንግ አለ ሊስቲንግ ስለሆነ ማለት ነው። ይሄንን መቀየር አለብኝ ብዙም ስለማይነፋ ሁሉም ሰሌክት ላድርገው። ተመሳሳይ ቀላል ነው። ከዛን እዚህ ጋር ነው የምትመጡት። በፓራግራፍ አቅጣጫ እዚህ ጋር ትሄዱና ድሮፕ ዳውን ክሊክ አድርጋችሁ ከፈለጋችሁ 1 2 3 መጠቀም ትችላላችሁ። ግን እኔ ደስ ያለኝ መጠቀም ስለሚፈልግ እችኛውን በመርጣት አይ ቲንክ ኖር የተሻለ ነው። ከፈለጋችሁም ደግሞ የቴክስቱንም ይሄን መቀየር ትችላላችሁ። ለምሳሌ ከለሩን በርዝ ፕሌስ የምትለዋን ብቻ ሰሌክት አድርግና ከፈለግ ሪድ ማድረግ እችላለሁ። ከለሯን ደስ ያላችሁን ከዚህ ጋር ብቻ የሚሄደውን አይ ቲንክ እችኛዋ ትሄዳለች። እኛው ሰሌክት አድርጋት። ከዛ ደግሞ ወደ ቀጣዩ ስሌድ ለመሄድ አሁንም እዚህ ጋር ዲስቶች ጫኑና ከዛ ኮምፒውተር ኪቦርዳችሁ ኢንተርኬ መጫን ይጠበቅባችኋል። አዲስ ስሌድ ያዘጋጅላችኋል። እዚህ ጋር 3ኛው ስሌድ ላይ ምንድን ነው ያዘጋጀሁት? አካዳሚክ ኢንተረስት ምን እንደሚመስል እንደዚሁም ደግሞ ስኪሎች ወይም ፍላጎት ነው የትምህርት ችሎታ ምን እንደሆነ ነው። ይሄንን ሁሉንም ሰሌክት አደርጋለሁ። እንደምትመለከቱት ታይፕ ማድረግ፣ መጻፍ፣ እንደዚሁም ፕሮብሌም ሶልቨር ነኝ ይላል። ይሄኛው ዋና ሀሳብ ስለሆነ እነኚህ ጋር ማተልባችሁ እሱን ሰሌክት አደረግና ኮምፒውተር ኪቦርዳችሁ ታፕን ስትጫኑት ወደፊት ገፋ ያደርግላችኋል ማለት ነው። እንደዚሁም ደግሞ እዚህ ጋር ፋቮሪት ሰብጀክት ላይ ለምን እንደሚወደው ሀሳብ ገለጽ ስለሆነ እኛንም ወደፊት ገባ ላድርጋት ማለት ነው። ወይንም
ምን ሊስት ይባላል? ጀስት በአንድ ሊስት ውስጥ ሌላ ሊስት አድ ስናደርግ ወይም መልቲ ሌቭል ሊስት ብለን የምንጠራው ማለት ነው። እነኚህ ናቸው ያሉት። እዚህ ጋር እያንዳንዱ ለምሳሌ ሁሉም ሰሌክት ላድርገውን አንዳንድ ላስተካክላቸው ፎንት ስታይላችን ሁሉንም ታይምስ ኖርማል ስናደርገው ከዛም በኋላ የቴክስቱን ሳይዝ 24 ስናደርገው ጀስት እንደቀደሙ እንዲሆንልን ማለት ነው። ምናልባት ሊወጣ ካለባችሁ ምንድነው ይችኛው ክሊክ አድርጉና ወደታይ መጎተት ትችላላችሁ ማለት ነው። ሰፋ ይላል። ናይስ በጣም ጸዴ ነው። አሁን ከዛ ይሄ ፋቮሪት ሰብጀክት የሚለውን ዋና ሀሳብ አይደለ ይሄን ሰሌክት ላደርግና ከለሩ ልቀይረው። እንደዚሁም ደግሞ ቴክኒካል ስኪል ላይ ሰሌክት አድርጋትና እችኛው እንዳርጋት በቃ ያበደ ነው። ግን ቡሌቱ ብዙም አይነፋም። ስለዚህ ሁሉን እችኛዋን ለምሳሌ ሰሌክት አድርጋትና ቡሌት ሊቀይራት ከፈለኩኝ ይሄን አለበለዚያም ይሄን ማድረግ እችላለሁኝ። እኔ እንደዚሁም ለዘኛው ይህንም ሰሌክት አድርግና ድጋሚ ሄድንከው አይም ሶሪ እችኛዋን ማለት ነው ምልክቷን። ለእነኝህ ደግሞ መልቲ ሌቭል ሊስት ወይም በስር ውስጥ ያለ ሊስቶችን አንዱ ለሶስት ብዬ ልዘርዝራቸው በዚህ መጠቀም ስለምንችል ማለት ነው። እንደምትመለከቱ በዚህ መንገድ በጣም ያምራል። እንደዚሁም ደግሞ እዚህ ኋይም በምትለው አለም ራሱ ሰሌክት ላድርጋትና በቁጥር አለበለዚያም እዚህ ጋር መታችሁ ይሄን መጠቀም ትችላላችሁ ማለት እንደምትመለከቱት። እዚህ ጋር በጣም ያበዳል፣ በጣም ያምራል። አሁን ለምሳሌ ፕሬዘንት ለማድረግ ብትፈልጉ እንደምትጫኑት እችኛዋን ክሊክ ታደርጋታለች። ሪዲንግ ቪዲዮን ትጫማትና አይሚን እንደዛ ሳይሆን ኮንትሮል ኪቦርድ ስኪፕ ኬር ጫንኩ። መጀመሪያ እችኛዋን ነው የምትጫኑት ወይም ስላይድ ሾው ብለን እንጫናታለን። ከዛ እንደዛ ነው የሚያመጣልን። ወደ መጀመሪያችን ስላይድ እንሄዳለን። ማይ ባዮግራፊ ይላል። ፒሪፒድ አበበ ከበደ 8ኛ ክፍል ነው ምናምን ጻፈን። ከዛ ቀጣይ ስላይድ ስንሄድ ኮንትሮል ኪቦርዳችሁ ዳውን አሮን ትጫናታላችሁ። ከዛ ደግሞ ይላል እየቀጠለ በዚህ መንገድ እንጽፋለን። ጀስት ድረስ መጻፍኩት እኔ። እናንተ ግን በአሳያችሁ መሰረት የቀርቡትን መጻፍ ትችላላችሁ። ይሄ ነው የተለየ ነገር አለ። ፓወርፖይንት ስናዘጋጅ እንደዚህ ነው የምናዘጋጀው። ምናልባት ፎቶ ምናምን የምታስገቡም ከሆነ ቀላል ነው። ጀስት እንደምታደርጉት ኢንሰርት ታብ ውስጥ ትገቡና ከዛ ፒክቸር የምትለዋል ላይ ትገባላችሁ ማለት ነው። ለምሳሌ ይችኛዋን እኔ ሰሌክት አድርጋት ጆራቲክ የምትለዋን ይሄን ሰሌክት አድርገው ከዛ ኢንሰርት የምትለዋን ጫናት። ከዛ ኮምፒውተር ይገብታል አይደል? አይሚን ጀስት እዚህ ጋር እንደምትመለከቱት ሎጎ ነው። ይሄንን ላስተካክለው እንደዚህ ላስተካክላትና የኔ ፎቶ ቢሆን ብዬ ባሰብ እዚህ ጋር አካባቢ ማስቀመጥ እችላለሁ ማለት ነው። ወይም የፈለጋችሁ ቦታ ማስቀመጥ ትችላላችሁ። ከፈለጋችሁ ሸፕ እዚህ ላይ ክሊክ አድርጋችሁ ይሄንን እዚህ ላይ ማስገባትም ትችላላችሁ ማለት ነው። በዚህ መንገድ እያደረጋችሁ ያስገባችሁ ማስገባት ያለባችሁን ትራንዚሽን ማስተካከል ያለባችሁን ሁሉንም ማስተካከላችሁ ማድረግ ትችላላችሁ። ምናልባት ግን ፍሮም ስክራች በደንብ ፓወርፖይንት መማር ፈልጋለሁ የምትሉኝ ከሆነ ወደ 40 ደቂቃ ምናምን የሚደርስ ለጀማሪዎች የሚሆን የፓወርፖይንት ክሬት ከማድረግ እስከ መጨረሻው ድረስ አንድ ባንድ የሰሩት ቪዲዮ ስላለ ዲስክሪፕሽን ቦክስ ለማግኘት ትችላላችሁ። አለበለዚያም ኮርነር ላይ የምታገኟትን ክሊክ አድርጋችሁ ቪዲዮን መከታተል ትችላላችሁ ማለት ነው። ተማሪዎች የዛሬው ቪዲዮችን ይህን ይመስል ነበረ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም ደግሞ ቪዲዮን ላይክ በማድረግ ለብዙዎች እንደስልኝ አግዙኝ። መልሱ ምናልባት ደግሞ ጀስት የምትፈልጉት ከሆነ ቴሌግራም ቻናሌ ላይ ጆይን አድርጋችሁ እዛ ላይ ማግኘት ትችላላችሁ ማለት ነው። ጉድ ባይ